ልጅሽ ተወልዶ ገና ሳይታጠብ ክብደቱ ሳይለካ ምንም ነገር ሳይደረግ በፊት በዓለም ላይ ካሉ መድኃኒቶች ሁሉ እጅግ በጣም ኃይለኛና ፍጹም ፈዋሽ የሆነውን ነገር ልነግርሽ ነው ማለት ነው። ምንም አይነት የገንዘብ ወጪም ሆነ የሐኪም ማዘዣ አይጠይቅም። እርሱም ማን መሰላችሁ? ራስሽ እናቲቱ አንቺ ሆነሽ ማለት በማንኛውም መድኃኒት በየትኛውም ነገር ሊተካ የማይችል የሚገርም ተፈጥሯዊ የሆነ መድኃኒት ነሽ ማለት ነው እናት። ዛሬ ስለዚህ አስገራሚ ነገር ልነግራችሁ ስለሆነ ይህንም ቪዲዮ እስከ መጨረሻ ድረስ በማየት ተአምረኛ እናት ጥቅምን ታዩታላችሁ ማለት ነው። እንግዲህ ምን እያልኳችሁ መሰላችሁ? የቆዳ ለቆዳ ንክኪ ወይንም ደግሞ ስኪን ቱ ስኪን ኮንታክት የሚባለው ማለት ነው። ህፃኑ እንደተወለደ ያለምንም ልብስ ራቁቱን በደረትሽ ላይ ማስደገፍ ወይንም ደግሞ ማዋለጃ ክፍል ገብተሽ እንደወለድሽ ወዳውኑ አዋላጅ ነርሱ ወይንም ደግሞ ሚድዋይፉ እንዲሁም ደግሞ ዶክተሩም ሊሆን ይችላል ልጁ እንደተወለደ እትብቱ ሳይቆረጥ ደረትሽ ላይ ያስቀምጠዋል። በዚህ ሰዓት ነው ተአምራዊ ነገር ካንቺ ወደ ልጁ ሊያገኝ የሚችለው። ይህንን ተአምራዊ ነገር ዛሬ ልነግራችሁ ስለሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮውን ላይክ አድርጋችሁ በመጀመር ቤተሰብ ሁኑ እላችኋለሁ ማለት ነው። ስለዚህ የቆዳ ለቆዳ ንክኪ ህፃኑ እንደተወለደ ያለምንም ልብስ ራቁቱን በደረትሽ ላይ ማስደገፍ ዝም ብሎ የሚያምር ቅጽበት ብቻ አይደለም ማለት ሳይንስ ገና አሁንም እያጠናው ያለ ነገር ነው። አስገራሚና አስደናቂ ተፈጥሯዊ ተአምር ነው የምለው እኔ ማለት። ስለዚህ ነገር ስናወራ ህፃኑ የአንቺን ቆዳ በነካበት በዛች ቅጽበት በሰውነቱና በአእምሮ ውስጥ ምን እንደሚፈጠር በቀላሉ የሚገለጽ አይደለም። ስለዚህ በህፃኑ አእምሮ ውስጥ የሚፈጠረው ለውጥ በጣም የሚገርም ነው ማለት ነው። የመጀመሪያው የፍቅር ሆርሞን ማመንጨት ይጀምራል ማለት ነው። የፍቅር ሆርሞን ምን እንደሆነ ልንገራል። ህፃኑ ከደረትሽ ላይ ሲያርፍ አእምሮ ኦክሲቶክሲን የተባለውን ሆርሞን ማመንጨት ይጀምራል። ይህ ኦክሲቶክሲን ሆርሞን የፍቅር ሆርሞን የተባለ ነው ማለት ነው። ምን መሰላችሁ? ኦክሲቶክሲን የፍቅር፣ የደህንነት፣ የመጽናናት ሆርሞን ወዲያውኑ ማመንጨት ይጀምራል ማለት ነው። ሁለተኛው ደግሞ የስነ ልቦና ጥንካሬን መገንባት ይጀምራል። ደረትሽ ላይ በተቀመጠ ሰዓት ይህ ሆርሞን የህፃኑን የአእምሮ ለፍቅር፣ ለደህንነት፣ ለተረጋጋ ስሜት ዝግጁ አድርጎ ይቀርጸዋል ማለት ነው። እንግዲህ እቺ ቅጽበት ናት። እንግዲህ በዚህ ሰዓት ውስጥ ያገኛት ቅጽበት ይህንን ሁሉ ተአምር ትሰራለች ማለት ነው። እንደዚህም ያሉ ህፃናት ሲያድጉ ስሜታቸው የመቆጣጠር ብቃታቸው ከፍተኛ ነው ማለት ነው። ስለዚህ ህፃን ልጅ እንደተወለደ የእናቲቱ ደረት ላይ ወይንም ቆዳዋ ላይ ማድረግ ይህንን ተአምራዊ ነገር እንዲያገኝ ያደርገዋል። ሌላኛው የመተማመን ስሜት መፍጠር ነው። ህፃኑ በዚህ ዓለም ላይ እምነት፣ ሰላም እንዳለ እንዲሰማው የሚያደርገውን የአእምሮ ክፍል ያነቃቃል ማለት ነው። በዛች ቅጽበት በጥናት እንደተረጋገጠው እነዚህ ህፃናት ወደፊት የተረጋጋ አእምሮና ጠንካራ ማህበራዊ ግንኙነት እንዲኖራቸው ያደርጋል ማለት ነው። እንግዲህ ምን መሰላችሁ? እናቲቱ እንደ ህፃኑ እንደተወለደ በዛ ቅጽበት የቆዳ ለቆዳ ንክኪ እናቲቱ ጋር ያደረገ ህፃንና ምንም አይነት ቆዳ ንክኪ ያላደረገ ህፃናቶች ሲነጻጸሩ በፍጹም የማይገናኝ ነው ማለት። ሌላኛው በህፃኑ አካል ውስጥ የሚፈጥረው ባዮሎጂያዊ ተአምር ደግሞ አለ። የመጀመሪያው የሰውነት ሙቀትን ማስተካከል። የህፃኑ የሰውነት ሙቀት በደረትሽ ላይ የሚሆንበት ጊዜ ከማንኛውም ሰው ሰራሽ ማሞቂያ ወይንም ደግሞ ኢንኩቤተር በላይ በተሻለ ሁኔታ ይስተካከላል። ሌላኛው የእናቱ ጡት እንደ ሙቀት መቆጣጠሪያ ያገለግለዋል ማለት ነው። የአንቺ ጡት የህፃኑን ፍላጎት አይቶ እንደ አስፈላጊነቱ የማቀዝቀዝ ወይንም ደግሞ የማሞቅ አስገራሚ ተፈጥሯዊ ባህሪ አለው ማለት ነው የእናት ጡት። ስለዚህ ይህ ተአምርና የማይገኝ የትም ቦታ ላይ ሊገኝ የማይችል በዛች ሰዓት ውስጥ በቅጽበት ሊያገኘው የሚችል ተፈጥሯዊ ግኝት ነው ማለት ነው። ሌላኛው የልብ ምትን፣ አተነፋፈስን ማስተካከል የሚችል ተአምራዊ ይዘት አለው ማለት። ህፃኑ የልብ ምት ይረጋጋል። መደበኛ ያልሆነ አተነፋፈስ ካለው ደግሞ ይስተካከላል። ያለምንም መቆራረጥ በአግባቡ መተንፈስ እንዲችል ያደርገዋል ማለት ነው። በዛ ቅጽበት ደረት ላይ መቀመጡ ማለት። ሌላኛው የደም ስኳር መጠንን መጨመር። በደረት ላይ በሚሆንበት ጊዜ የህፃኑ የደም ስኳር መጠን በፍጥነት ይስተካከላል ማለት ነው። ይህ ደግሞ ለጋ ህፃን ከሚያጋጥሙት አደገኛ የስኳር ሃይፖግላይሴሚያ የሚባለውን ይጠብቃቸዋል። ከጭንቀት ነፃ በመሆን በሽታ የመከላከል አቅምንም ደግሞ ይጨምራል። እንዲሁም ደግሞ ክብደት ፈጣን እድገት ያሳያል ማለት ነው። ይህም እድል ደግሞ የሚያገኙት ህፃናት የምግብ መፈጨት ስርዓታቸው ስለሚረጋጋ ክብደታቸው በፍጥነት እንዲጨምር ይረዳቸዋል ማለት። እንግዲህ ይህ ሁሉ ያልኳችሁ በዛች ቅጽበት ቆዳ ለቆዳ ንክኪ እናቲቱ በወለደች ሰዓት ህፃኑ እንደተወለደ ወዳውኑ ቆዳ ለቆዳ ወይንም ደግሞ ደረቷ ላይ ንክኪ በተደረገበት ሰዓት ህፃኑ የሚያገኛቸው ተአምራዊ
ጠቀሜታዎች ናቸው። በእናቲቱ ሊያገኘው የሚችለው ብቸኛ ተአምራዊ ጥቅም ነው እነዚህ አሁን የነገርኳችሁ። እንዲሁም ደግሞ ይህንም በመደረጉ እናቲቱ ምን አይነት ጥቅሞችን ታገኛለች የሚለውን አሁን ከዚህ ቀጥሎ እነግራችኋለሁ። ቤተሰብ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አዳዲስ እንዲሁም ደግሞ ነፍሰ ጡር ለሆኑ እናቶች ሼር እያደረጋችሁ ይህንን አስገራሚ ጥቅም እንዲያውቁት አድርጓቸው። ለእናቲቱ የሚሰጠው ጥቅም አንደኛ በእናቲቱ አካል ውስጥ ኦክሲቶክሲን የተባለው ሆርሞን በመመንጨቱ ማህፀን ፈጥኖ እንዲኮማተር ከወሊድ በኋላ የሚፈሰውን የደም መጠን እጅግ እንዲቀንስ ያደርገዋል ማለት ነው። ኦክሲቶክሲን ማህፀን እንዲኮማተር ያደርጋል። በዛ ሰዓት ማህፀን ተኮማተረ ማለት ደም በውስጥ የሚቀር ነገር የለውም፣ ማህፀን ወደ ቦታው ተመለሰ ማለት ነው። በዛ ሰዓት ከወሊድ በኋላ የሚመጣውን የደም መፍሰስ ወይንም ደግሞ በደም መፍሰስ የሚመጣውን ሞት እንዲቀንስ ያደርጋል ማለት ነው። ሁለተኛ የእናቶች ወተት በፍጥነት በቂ መጠን እንዲወጣ ያደርጋል። የጡት መጠን እንዲስተካከል የጡትም ወዳውኑ ምላሽ ሰጥቶ በቂ ወተት እንዲያዘጋጅ ያደርጋል ማለት። ሶስተኛ ከወሊድ በኋላ የሚመጣን የስነ አእምሮ ጭንቀትና ድብርትን ወይም ደግሞ ፖስት ፓርተም ዲፕሬሽን ይቀንሳል ማለት ነው። ኢማጂን እንግዲህ ምን ያክል ጠቀሜታ እንዳለ። ሌላኛው ልጄን ወዳውኑ አልወለድኩም ብለው ለሚጨነቁ እናቶች በዚህ ንክኪ አማካኝነት በተፈጥሮ ፍቅር በራሱ ጊዜ በውስጣቸው ይፈጥራል ማለት። ልጄን ወለድኩ ያ ሁሉ ጭንቀት ትተው የፍቅር ሆርሞን ስለሚያመነጩ ልጄን ወለድኩ ብለው ደስታ ስሜት እንዲሰማቸው ያደርጋል። እንዲሁም ደግሞ ያለቀናቸው ለተወለዱ ወይንም ደግሞ ፕሪማቹር የሆኑ ህፃናት ይህ የቆዳ ለቆዳ ንክኪ ህክምና ካንጋሮ ማዘር ኬር የሚባለው ወይንም ደግሞ ካንጋሮ የእናት እንክብካቤ የሚባለው በደረታቸው የሚይዙት ማለት ነው። ያለቀናቸው ለተወለዱ ህፃናት የሞት ምጣኔ እስከ 40% የሚቀንስ ነው ማለት ነው። ያለቀናቸው የተወለዱ ህፃናቶችን 40% ይታደጋቸዋል ማለት ነው ከሞት። ስለ ህፃኑ ይህን ካልኳችሁ እናቶች በወሊድ ወቅት ምን ማድረግ አለባቸው የሚለውን እናያለን ማለት። እናቶች በወሊድ ወቅት ምን ማድረግ አለባቸው መሰላችሁ? ይህንን በደንብ እነዚህ 4 ነገሮችን ልነግራችሁ ነው። እነዚህን 4 ነገሮች ከእናንተ የሚጠበቁ ነገሮች ናቸው። የመጀመሪያው ወዲያውኑ ደረትሽ ላይ እንዲያደርግ ጠይቂ። የኔን አዋላጅ ነርሱ ወይንም ደግሞ ዶክተሩ ቢዘናጋ እንኳ መጠየቅ ይኖርብሻል። አሁን የምነግርሽ ይህንን ማስተምርሽ ራስሽ አውቀሽ በወለድሽ ሰዓት ይህንን ተአምራዊ ነገር ለልጅሽ እንዲያገኝ ዶክተርሽን ወይንም ደግሞ አዋላጅ ነርሱን እንድጠይቂ ግዴታሽ ነው። ህፃኑ እንደተወለደ ክብደቱ ሳይለካ ሳይታጠብ በፊት በቀጥታ ደረትሽ ላይ እንዲቀመጥ ለሐኪሙ ለአዋላጅ ነርሱ መጠየቅ ግዴታሽ መብትሽ ነው ማለት ነው። ሁለተኛ የመጀመሪያውን 1 ሰዓት ዘ ጎልደን ሃወር የምትባለውን ማለት ነው። እችን ሰዓት መጠበቅ አለብን። ይህ የመጀመሪያው 1 ሰዓት ወሳኝ የተቀደሰች ሰዓት በመሆኗ ህፃኑ ቢያንስ በ1 ሰዓት ያህል በደረትሽ መቆየት አለበት። ይህንን መያዝ አለብን። ትልቅ ጠቀሜታ ስላለው ነው። ይህንን ሶስተኛው በቀዶ ጥገና ወይንም ደግሞ ሲዘራን ሴክሽን ለምትወልዱ እናቶች በቀዶ ጥገና ብትወልጅም እንኳ ልክ እንደተገላገልሽ በማገገሚያ ክፍል ውስጥ የቆዳ ለቆዳ ንክኪ ወዲያውኑ መጀመር አለ። በማህፀን ለወለዳችሁ እናቶች ብቻ፣ በቀዶ ጥገና ለወለዳችሁ እናቶችም ቢዘናጉ እንኳ መጠየቅ ግዴታ አለብሽ ማለት ነው። አራተኛው እንግዲህ ለየት የሚያደርገው ነገር ልነግራችሁ ምን መሰላችሁ? በአራተኛነት ያስቀመጡ እናቲቱ ካልቻለች ምን ይሁን ይመስላችኋል? የቆዳ ለቆዳ ወይንም ደግሞ ደረቷ ላይ ማድረግ ባትችል የማይቻል ደረጃ ላይ ብትሆንስ? አስቻይ ሁኔታዎች ውስጥ ባትሆንስ? ስለዚህ ይህንን በጣም የሚገርም አባትየው ማድረግ ይችላል። በተለያየ ምክንያት እናቲቱ ወዲያውኑ ማድረግ ካልቻለች የአባትየው ደረትም ለህፃኑ ተመሳሳይ የሆነ ሙቀት የደህንነት ጥቅም አለው ማለት ነው። ሃይፖግላሲማ እንዳይገባ ያደርገዋል። ስለዚህ አባትየው የቆዳ ለቆዳ ንክኪ የእናቲቱን ተክቶ አገልግሎት እንዲያገኝ ያደርገዋል ማለት ነው። በዚህ አጋጣሚ ለሚድዋይፎች እንዲሁም ደግሞ ማንኛውም የጤና ባለሙያ እናትን ለሚያዋልድ የጤና ባለሙያ አንድ መልእክት ልንገራችሁ። እባካችሁ ይህችን የመጀመሪያዋን ሰዓት ወይንም ደግሞ ጎልደን ሃወር የምትባለውን ጠብቁላት። የህፃኑን ህይወት አደጋ ላይ ካልሆነ አስቸኳይ የህክምና እርዳታ ካላስፈለገው በስተቀር ማንኛውም መደበኛ ልኬታ ከማድረጋችሁ በፊት ህፃኑ በእናቱ ደረት ላይ ማስቀመጥ እንዳትረሱ መልእክቴን አስተላልፋል። ምክንያቱም በዚች በ1 ሰዓት ውስጥ የሚከናወነው ተአምር የህፃኑን ሙሉ የህይወት ዘመን ጤና የሚወስን ነው ማለት ነው። ይህንን ልጅ ለ9 ወር በማህፀንሽ ተሸክመሻል፣ መግበሻል፣ ጠብቀሽዋል። ሁሉንም ፈታኝ ጊዜያት አብረሽው አሳልፈሻል። እናም ልክ ወደዚህ ዓለም ሲመጣ ሰውነትሽ ምን ማድረግ እንዳለበት በተፈጥሮ ያውቀዋል ማለት ነው። ብቻ ወደ አንቺ
አስጠጊው፣ እቀፊው። ያንቺን ቆዳ ለልጅሽ የተፈጥሮ ፍቅር ምን እንደሚመስል የመጀመሪያው ምስክርነትሽን ስጪው። ያ ስሜት ደግሞ በልጅሽ ውስጥ ለዘላለም ታትሞ ይኖራል ማለት። እናቴ ይህንን እናትነት ፍቅር በፍጹም ለልጅሽ ሳትሰጪው እንዳትቀሪ እነዚህን መልእክቶች ከላይ የነገርኩሽን ማለት ነው ሐኪምሽ አዋላጅ ነርስሽ እንዲተገብርልሽ ቆርጠሽ መያዝ አለብሽ። እንግዲህ ይህንም መረጃ ሴቭ ታደርጉታላችሁ ብዬ አስባለሁ። እንዲሁም ደግሞ ለማያውቁት ነፍሰ ጡር እናቶች ሼር እያደረጋችሁ እንዲደርስ አድርጉ። እንዲሁም ደግሞ ለባለሙያዎች ግንዛቤው ለሌላቸው ሼር እያደረጋችሁ እንዲደርስ ብታደርጉ ተአምራዊ ነገር መፍጠር እንችላለን ማለት። ቤተሰብ ይህ ቪዲዮ ከተመቻችሁ ሰብስክራይብ እንድታደርጉ ይጠይቃችኋለሁ። ስለዚህ ቪዲዮ ደግሞ ሀሳብና አስተያየት ካላችሁ ጥያቄ ካላችሁ ኮሜንት መስጫው ላይ ኮሜንታችሁን በማስቀመጥ ሀሳባችሁን ማጋራት ትችላላችሁ። አመሰግናለሁ።